መኪና የሸለመው አካል ቫሪያል ላይ ያለውን ሰው ነው መሸለም ያለበት። ቢኮዝ 2 ምናምን አውጥቶ 2.1 የሚያወጣ መኪና ነው መኪናው። ይህንን መኪና እየሸለመ ቫሪያል ላይ ሰው አይሰጠም። 700,000 ነች። እሷንም እኔ አልፈልግም ብሎ መኪናው ከ700,000 በላይ አይደለም። እሱንም አልፈልግም ብሎ ለጃኒ እንደሰጣት 700,000 ውሸት ነው። ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። ለጃኒ ሰጣት፣ እዛው ሰጣት። ጃኒ ይቺ ሴት ላንቺ ምናምን ብሎ ሰጣት አሉ። አይ አላታ ጃኒ እኮ ኦልሬዲ 5 ሚሊዮን ብር መኪና አላት እኮ። እሱ መስጠት ያለበት ባለፈው የሆነ አርቲስት ጃኒ 5 ሚሊዮን ብር መኪና ትነዳለች። 5 ምናምን እስከ 6 ይደርሳል። እሷ ዮናስ ሀሳብ ትሰጥበታል። ጃኒሻ ከባድ ሚዛን እኮ ነው። ምን ነው ጣል አረካብሮ ስማ እንጂ ማኛው የተሸለመው መኪና ከልጅቷ ልብስ ዋጋ ያንሳል ማለት ነው። እቺ ልጅቷ ለብሷ የነበረው ልብስ ውድ ነው እንዳለችው ከሆነ ልጅቷ 3 ሚሊዮን ያለችው ከሷ ልብስ ያነሰ። እኔ ለመጀመሪያ ጊዜ መንሱርን የበለጠችው ባለባበስ እሷ ነች። መንሱር የስንት ሚሊዮን ነበር ለብሰ ሄድከው በቀደም ስትሄድ? 2 ሚሊዮን። ያኔ ገና ፎሎወርስ ለማግኘት በምንሰክስበት ዘመን ነው። አሁን ያ ተረስቶ እኮ ሌላ ዓለም ውስጥ ገብተዋል። ሰው ሳክስ ላይ ነበር እንዴዛ ያኔ ያው በቃ ፎሎወርስ ለማግኘት ሰው ያንን ሳክስ መሆኑን እያወቀ አሁን ይሰክስበታል። ሽቶም ሳክስ ነው። አይ ሽቶ ሪያሊቲ ነው፣ እየተረጨ ነው። እሱ እያየ ነው። አትሊስት አየህ እዚህ ጋር ሆነስት ስለሆነ የለበስኩት ያለ ሳክስ ነው። አብዷል እንደ 2.5 እሱ እኮ ቢዝነስ የሚሰራ ሰው ነው። ለልብስ አሁን ያን ከፍሎ ይገዛል። የለም የ2 ሚሊዮን ልብስ የሚለብስ የለም። ይሆን ግደለው እንደ ያማል እንደ ለበዓሉ ድምቀት ምናምን ተሰክሷል አለህ እኮ እንጂ ሰው ያንን ረስቶ እንዳትስ 3 ሚሊዮን ብር ይላል፣ 2 ሚሊዮን ብር ይላል። አስረ ለቀቅብን ይኸው ፈተ ለቀቅብን ይኸው 3 ሚሊዮን በሚቀጥለው 10 ሚሊዮን እንሰማለን። ዮኒ በእኛ ዘመን ያኔ ከፍ ያለ መኪና ከነዳ በቃ ሀብታም ነህ፣ ኤቭሪበዲ ፎሎ ያደርግሃል። ዛሬ እኮ ሬንጅ ሮቨር ይዞ መጥቶ ሰው ፎሎ እያደረጋቸው አይደለም። ወጌንን 10,000 ወይ 20,000 ፎሎወርስ ነው ያላቸው እኮ። የለም እኮ አሁን ኮምፒቴሽኑ ከባድ ነው። ቲፎዞ ሊኖርህ ይገባል። የሆነ እንትን ምናምን ብዙ ነገር አለ። እሱን አላወራም። እንደገና ፎሎወርስ በጣም በብር መግዛት መቻል አለብን። መንሱሪ አውራን ግድ የለም ቤተሰብ ነን። ወላሂ አውራን እኛ ምን ሰክስ 200,000 ሰው ፎሎ አረገኝ ትላለህ በቀን $500 ነው እኮ የምትገዛው። ዛሬ ፎሎ ያገኘችው 1,000 ብር ለካ ነው። ባይዘው እኔ በትንሽ በሚኒሞ ነው እኔ በትንሽ ነው እኔ ወንድሜ በ1,000 ብር አንተ መንሱር አሪፍ ስራ ይሰራል። ቱ ቢሆነስ ይረዳል። ደፍተር ተቀይሯል፣ እንዳለ ተቀይራል። መንሱሪ ብዙ ሰው እየታዘበ ነው። መንሱሪ ያውን የሆነ ደረጃሽ ከፍ ብሏል መሰለኝ። አሁን ብዙም ሳክሱ ላይ የለሽም እና ዮናስ ቅድም ሲናገር ነበር እህታችን ከዮኒ ማኛ ማለት ከመንሱር ጀማል የወሰደችው ነው እንጂ ፒኪኒና ጡት ማስያዣ 3 ሚሊዮን ሊሆን አይችልም። 3 ሚሊዮን ሲከፈል አስቦ እኮ ድፍረታቸው ያነኛ ሰከስንበት በፎሎወርስ። አሁን ሰው አሁንም ያንን ይዞ ይሄዳል። መንሱር አንድ ጥያቄ ልጠይቅሽ። ከአንቺና ከፍራውል ማን ነው ኃይለኛ ሰካሽ? እኔ በትንሽ በስሱ ሳሳለብኝ ፌራን አላውቅም። ፌራ ሀብታም ነው ነብዜ የፌራን አላውቅም። እኔ ግን በስሱ አለብኝ። ከአንተና ከፊራ ማን ነው ኃይለኛ ሰካሽ? ከፊራ ጋር ማትወዳደር ፊራ ላይቭ እያሳየ አካውንቱን ምንም ነው የሚሰክሰው። መንሱር ሀቅ ስለተናገርክ ደስ ይላል። አይ መንሱር እያየን ነው። ሀቀኛ ነው መንሱር። እውነት እናቴ መንሱር ሀቀኛ ነው። ያኛው በጣም ኃይለኛ ሳክሳም እኮ ነው። በዚህማ ራስሽንማ ከፍራውል ጋር ተወዳደር። ዝም ትለዋለህ እንዴ? ተው ስም አትጥራ በእናትህ ተው። እሺ አይ ነገሩን እንትን ማለት ነው። ዮኒ ስም አትጥራ። እሺ እኔ ጣጣ እንዳልኩ
ከኔ ጋር ፒስ ስለሆንን እኛ ባለንበት ባይጠራ ደስ ይለኛል። አዎ እሱ ነው የምልህ። ገብተዋል። ከኔ ጋር ሰላማዊ ሰው ስለሆነ ለምን ሌላ ቦታ ለብቻ እንደፈለግ ከኔ ጋርም ሰላማዊ ነው። እኛ ካለን ግን ይደብራል። አይ መንሱሪ ሀቁን ነው የምታወራው ብዬ ነው። ያው በዚህ ማለቴ አፉ በሉኝ፣ በቃ አፉ በሉኝ። ግን ኧረ ችግር የለውም። አይ ብዙ ነገር አላልሽም። አምስታችን ኢትዮጵያዊ ነን፣ ኤርትራዊ ለምን እዚህ ገባ ብዬ ብጠይቃችሁ መልሳችሁ ምንድን ነው? እሱ እኮ የቄራ ኤርትራዊ ነው። ወደኛ ሞር ያደላል እኮ። እኔ እኮ በጣም የሚገርመኝ ነገር እኮ ከሁላችሁ ደግሞ እዚህ ካላችሁት እኔ እኮ ነው ያሸነፍኩትኝ ጌሙ ላይ ምኑን ውድድሩ ላይ ማግኘት። ስማ ቮቶ ላይ እኮ ነድቼዋለሁ። አንተ እኮ ተኝተሃል። የሆነ ሰው ቀወጠዋለኝ። ማን ነው መሀሪ? ነድቼዋለሁ። ህዝቡ ሩዋንዳ አደረገው አሉ። ታዲያ ሰራዊቴን ይዤ የተሳተፈበት እንዴም ቮት ይቀልዳል። አይ ጥሩ አድርገሃል ነው። ልጁ ምን አለመሰለ ማግኘት በቃ ምስኪን ልጅ ነው። ገባ። እኔ በተለይ በጣም ሳፖርት ያደረኩት እነዛ ልጆች አይተሃል። ቤተሰብ የሌላቸው ልጆች ከሱ ጋር ያሉ ልጆች ሳያቸው ጊዜ በቃ ላረት ትንሽ ቢታገዝ ብዙ ነገር መስራት የሚችል ልጅ ነው። ኢነርጂው አለው። አላር ጋይድ እየተደረገ ብዙ ነገር መስራት ይችላል ብዬ ነው ማለት ነው። እሱን እስማማለሁ። በአዶናይ ሰርቷል እና ብዙ የሚሰራ ልጅ ነው። በጣም ሰርቷል ሳይሆን ብዙ የሚሰራ ልጅ ነው። ፖቴንሻል አለው። ያስጓባኛል። ገና እኮ ነው። ትንሽ ልጅ እኮ ነው። ኤነርጂውን ያየዋል እንዴ አሁን ይኸውልህ፣ ይሄ ምንድን ነው የሚያስፈልገው ካልከኝ ማናጅመንት ነው። ማናጀር ተቀጥሮ በማናጅመንት ከሄደ ይሄ ልጅ እመኔ ብዙ የመስራት አቅም አለው በጣም እና ስታየው ሁኔታውን ደግሞ ተቀብሎታል። ይሄ እንደኛ ወጣው ገባው የሚል አገር ቤት አይደለም። በቃ ለመኖር ነው የሄደው፣ ተቀብሎታል። ስለዚህ ምድር ላይ ደግሞ ስታየው ልጁ ገብቷል። ህዝቡ በዚህ ባለበት ይቀጥልለት እንጂ ከብዙ እንቅፋት ከጠበቀው ብዙ ነገር መስራት ይችላል። ልጁ አቅም አለው። አይ አሁን ቀደም እንዳልከው ብዙ አይዲያዎች ይዞ መጥቶ አሁን በተቀበለው ህዝብ ላይ መስራት ይችላል። 100% እስማማለሁ። አግሪ ውጣ ፖቴንሻሉ በተወሰነ መልኩ አሳይቷል። የስ ይህን የምስማማው ፖቴንሻሉ ጣራ የነካ ነው ካልከኝ ግን ስህተት ነው እያልኩ ገና የጀመረ ነው። ገባ 3፣ 4፣ 5 ወር አካባቢ ሰው ግን አግን ነው የሚያወራው። ልጁ በቃ ዛር ቆሞለታል። አሪፍ ዛር ቆሞለታል ነው ያንን እላለሁ። ግን በዚህ ፖቴንሻል በመጣው ኃይል ጥሩ መሄድ ይችላል። 100% እስማማለሁ። 100% መንሱሬ ስራ፣ ቤተሰብ፣ ሁሉ ነገር እንዴት ነው? ሁሉ ሰላም፣ ጌታ ይመስገን፣ ጌታ ይመስገን። አሜን አሜን አሜን። ማግኘቴ እንዴት ነህ? ሚጣ አያድሮ ደህና ነው? ደህና ነው። እንዴት አልተሸለምሽም አንቺ? ዌብሳይት እኔ እኮ ኢትዮጵያ አልኖርም። እኔ በምን እሸለማለሁ? በምን በግራ ጆሮች ነዋ። ጌታ ሆይ ወሬ በመስማት ነው በየቤቱ። ታዲያ እሱም እኮ ስራ ነው ራሱን የቻለ። እኔ ግን አንድ ሀሳብ አለኝ። አንድ ነገር ይሰማኝ። ዘግቢ። እኔ አዶናይ በማሸነፉ ደስ ብሎኛል። ኦነስትሊ በቃ ያንግ ነው ምናምን በቃ ጊዜው ነው ታይሙ ነው በቃ ይጠቀም፣ ይለፍለት፣ መመቀኘት የለም። በቃ ያው እንደ ከተማ ልጅ እንደ አዲስ አበባ ልጅ የሚገባኝ በቃ ያርግለት ብዬ ነው። ነገር ግን ኢትዮጵያ ላይ ላይክ ወይ አዲስ አበባ ላይ ላይክ መሻለም ያለባቸው ብዙ ሰዎች አሉ። እኛን ያስተማሩ አስተማሪዎች በጣም ደሞዛቸው ርካሽ ነው። እነማ በስንት ተሻ ትምህርት ቤት አስተማሪዎች፣ ሎየሮች፣ ያ ትምህርት ቤት ኤሌመንታሪ አስተማሪ ሃይስኩል እኮ ልክ እንደ ቲክታኩ ቢዘጋጅ እንደዚህ እሱ ሌላ ነው። አሁን ስለ ቲክታክ ነው የምናወራው። እናት አሁን የቲክታክ ፕላትፎርም ከሆነ ቲክታክ ላይ ያ ነው የሚገባኝ። ቲክታክ ላይ የሉም እነሱማ አርጅተዋል። እርግጠኛ ነኝ። አይ እነሱ ከዚህ ጋር ያገናኛል። አንቺን ያስተማሩሽ እኮ ሞተዋል እያሉ ነው ከስር ማን እኔ ልጅ 9 መንግስት እንደበላሽ አብረን እናውቃለን። ችግር የለውም እሱ ያደርግልሽ። ኃይለ ሥላሴ ጀመረ። መንሱር ግን አስተያየት አልሰጠክም። ምሳ ለምንድን ነው ግን በአዶናይ ደስ ብሎኛል። መንሱር ለምን አልሄድክም?
ቲክቶከር አይደለሁም እኔ። ኧረ እባክህ ለምን? ከዚህ በፊት ሄደህ ነበር? አንድ ጊዜ ነው የሄድኩት። እሱም በጣም ሲያስጨንቁኝ እንጂ አልሄድም። ቢኮዝ እንትን አይደለማ። አንደኛ እኔ ትልቅ ሰው ነኝ እድሜም፣ ሁለተኛ የልጆች ፕሮግራም ነው፣ ሶስተኛ ደግሞ የቲክቶከር ነው። ቲክቶከር ምን ጃኒን ምናምን የምትበልጣቸው እኮ በ3 በ4 ዓመት ነው። መንሱሪ ምን እሺ፣ ቅዳሜና እሑድ ሳይቆጠር ነው። የቲክቶከር ፕሮግራም ላይ ምን ላደርግ ነው የሚሳተፈው? ናሆም ፎንቴን 500,000 ፎሎወር እንዲያገኝ እንዲሁም 500,000 ብር እንዲከፈለው በማድረጉ በጣም አሪፍ ስራ ነው። ከባድ ስራ። ናሆም ፎንቴ እኮ ከዛ በኋላ ነው ሞር የፈመሰው ታውቃላችሁ አይደል? አዎ መንሱር ውለታ አለ። መንሱሬ እንትን ካለ በኋላ ነው በጣም ናሆሜ የፈመሰችው። ከዛ በኋላ ነው ዛሬ ማን ያወራልሃል? ዮኒ እንደዚህ አይነቱም ነገር ማን ያወራልሃል? እኔ ግን ስምህን ያነሳል ብዬ ስጠብቅ ነበር። ሰው ብዙ ጊዜ ልማቱ ላይ ክሬዲት አይሰጥም እንጂ አይሰጥም። በእውነት ለናሆም ፎንቴ መፈመስ መንሱር ጀማል ነው። ይሄ የሰው ክሬዲት አይወሰድም። በደንብ ገንዘብም አሰጥቶ 500,000 ሌላ ፎሎወርም ያስገኘለት መንሱር ጀማል። ሳንቲሙን የሰጠው እሱ መሰለኝ። መንሱር አንተ ራስህ ነህ አይደል 500,000 የሰጠው? ነው ካምፓኒው እሱ ስፖንሰር አድርጎለት ካምፓኒውን አስማምቶ እንዲሰጠው ነው ያደረገው መንሱር። ኤኒዌይ ብቻ ኖ ኤኒዌይ ምናምን አለው። ከኪስህ ነዋ ከራሴ አቢሲኒያ አካውንት ነው ይላል። ከራሱ እንዲህ ምን ሆነ? ከራስ ነው መንሱር እና ያ ግን አንተም ማመስገን ነበር። ማንን ነው ማመሰግነው? ምን ስለወሰደ ኖ አንተም ማመስገን ነበረበት። እዛ ቦታ ላይ በእውነት አንዳንዴ ድንጋጤም ስላለ ምናምን ኖ ድንጋጤ አይደለም። ተረጋግቶ ተቀበለ። የሆነ መንሱር ጀማል ምናምን ይላል ብዬ ስጠብቅ ላጥ ብሎ ወረደ። ያውም ጃኒ ያመሰግናሉ ምናምን ብሎ ነው የወረደው። አስታውስ ከሆነ መንሱር እዛ ላይ መመስገን ነበረበት። ለናሆም ፎንቴ ይስማማል። ማግኘት ቆይ፣ እኔ ሌላ ነገር ልንገራችሁ። አዶናይ ግን ለምን ጃኒ ቴንኪው አላለም? ቴንኪው አይ ክሬዲቱ መባል ነበረበት። ለምን መሰለ? አይኔም ብያለሁ እንደዛ፣ ግን ማለት ነበረበት። ስለ መንሱር አናወራም። ስለ ለምን አባራ አንተ ማታ ቴንኪው ይላታል። ዌብሳይት እሱ መስመር ላይ ይገናኛሉ። አይ ለብዙ ነገር ግን አጋዡ እንትና ነበረች፣ ጃኒ ነበረች። እውነት ለመናገር በጣም አሁንም ከጎኑ ነች። እሷ ምስጋና የምትፈልግ አይመስለኝም። አይ ግን ይደረጋል። አየህ ሰው የሆነ ነገር ሲያደርግ የሆነ ቦታ ሲደርስ ማመስገን መልካም፣ ክፋት የለውም። በእውነት እውነቴን ነው። አሁን ፎንቴ አሁን በጣም አበላሽቷል። እንትናም ደግሞ ጃኒ ራሱ አሁን እንትና ማን ነው አዶናይ ጃኒን ታንኪዩ ምናምን ብትለው በጣም ቢላት በጣም አሪፍ ነገር ነው። ያ እንዴ ማግኘት እንደውም አካባቢ ከአንድ ጀግና ወንድ በስተጀርባ ጠንካራ ሴት አለች ምናምን ምን ደግሞ ሞቲቬሽን አድርጎ ይናገራል ብዬ ነው እንዴ። መንሱር የሰራው ስራ እኮ በጣም ትልቅ ስራ እኮ ነው። እንዴት ምን ይጠቅመኛል? ነገር ፎሎወርስ አያመጣልኝ። እኔ እኮ 3 ሚሊዮን ፎሎወርስ አለኝ። ምን ይጠቅመኛል? እሱ አለ አላለኝም። አሁን ስታወሩ ነው እንዲያውም ያትዝ ያለኝ ነኝ። ኖ እኛ ተከታትለናል። አበሳል ናሆም ጌታ ይቅርታ መጠየቅ አለበት። በእውነት ይባላል። ናሆሜ በጣም መወደው ልጅ ነው። በጣም የሚመቸኝ ልጅ ነው። ግን መንሱሬ ማለት ነበረበት ከጠየቀኝ በደንብ 500,000 ብር ወደ 1 ሚሊዮን ያስገባኝ እንዲሁም ደግሞ 500,000 500,000 የረዳኝ መንሱሬን እጅግ አድርጌ አመሰግናለሁ ማለት ነበረበት። ቻሌንጁ ራሱ ቲክቶክ ላይ እኮ የመጀመሪያው የቻሌንጅ ታሪክ እኔ ነኝ ያስጀመርኩት በሱ። ከዛ በኋላ ነው የቻሌንጅ ጉዳይ። ይሄንን ሰው ነው እንግዲህ እዛ ሚዲያ ላይ ክዶት ከዛ በኋላ ነው ክህደት ነው መንሱር ላይ የተፈጸመው። ኦኬ ቆይ ጨርሰሽ ነው ክህደት ነው እና መንሱርን ማመስገን ነበረበት። አይ ቁም ነገር መንሱርን ማመስገን ነበረበት እውነት ለመናገር። አሁንም ቪዲዮ ዌብሳይት ምን ያደርጋል ብለህ ነው እንጂ አልሐምዱሊላህ ምንም ይሄው ጌታ ይመስገን። ከሰው አይጠብቅም ካላህ ነው እንጂ ቢሆንም ግን ስህተት ነው አይደል? ዮናስ የሰራው ስራ 3 ሚሊዮን ፎሎወርስ ካለምንም ነጠላ ዜማ። እንደዚህ የቻፓራስ ቻሌንጁ የተጀመረው በመንሱር ነው እንደምታውቁት።
የቻፓና ፍሎር ቻሌንጅ የጀመረው መንሱር ነው። ከዛ ሌሎች ካምፓኒዎች እንደዚህ ቢዝነስ ይሰራል እንዴ ብለው ማድረግ ጀመሩ። እነ ራምዚ ሪል ስቴት፣ ሌሎች እነ ብሩክ ሪል ስቴት ምናምን ጀመሩ እንጂ መንሱር ነው የጀመረው። ፈርቀዳጅ ነበር እኮ አረጀ እንጂ። ስንት ዓመቱ ነው? 40 ቢሆን ነው አይደል? ስንት ዓመት ነው? 40 ሆነዋል። እኔ 38 ተመችቶኝ በ42 ነው ያለሁት። ልክ ነኝ። 42 40 እንዲህ እንትና እኮ አሁን ኢዮዳብ ስንት ነው አሁን? ወደ 47 ምናምን። ኧረ አልሆነም። ኢዮዳብ ሆዱ 42 ነው 41 ዓመቱ ነው። እየላኩለት ነው አልገባለች። ኧረ ተው። ኧረ አሁንማ አትልክለትም።